አላማሽን ለማሳካት ብለሽ የጣልሻቸው ነገሮች ሁሉ እዛው የጣልሻቸው ቦታ ተቀምጠው ነው የምታገኛቸው ከ10 ከ20 ዓመት በኋላ እዛው አይንቀሳቀሱ። ማንም ሰው አላማውን ለማሳካት የጣለውን ነገር ከ10 ዓመት በኋላ ተመልሶ ቢሄድ እዛ ቦታ ጋር ተቀምጦ ያገኘዋል። እኛ ግን ሌላ ሰው ነው የምንሆነው። ተምረን ጭንቅላታችን ተቀይሮ የቀለም ትምህርት እኮ ላይሆን ይችላል። በዕለት ተዕለት ህይወት እኮ በኑሮ መንገድ ላይ እኮ ብዙ ነገር እንማራለን። አላማችንን ለማሰናከል የሚመጣ ሰው ግን ምንም ይሁን ጥለነው ነው መሄድ ያለብን። ምክንያቱም ያ ሰው በሰው አላማ ላይ እንቅፋት የሚሆን ሰው የሆነ ነገር ለማድረግ እየተራመደ ከፊት መቆም የሚፈልግ ሰው ማለት አላማ ቢስ ነው። አላማ የሚያቅ ሰውማ በህይወቱ አላማ ኖሮት የሚራመድ ሰውማ የሰው ህልም እንዲሳካ አስተዋጽኦ ነው የሚያደርገው። መዋጮ ነው ያለው። ይሰጣል፣ ይደግፋል፣ በርታ በርቺ ሂጂ ይላል። ምንም አላማ የሌለው ህይወቱ ለራሱ ፕላን የሌለው ሰው ጠዋትና ማታ ቡና ወይንም መጠጥ የሚያንቃርር ሰው ነው የሰውን አላማ ለማሰናከል የሚመጣው።